የእስማኤላውያን ነጋዴዎች ዮሴፍን ይዘው ረጅሙን የበረሃ መንገድ አቋርጠው ግብፅ ገቡ። በከነዓን ሸለቆዎች በነፃነት ይሮጥ የነበረው የያዕቆብ ልጅ አሁን በግብፅ የባርነት ገበያ ላይ ለሽያጭ ቆመ። በዚያም የፈርዖን የዘበኞች አለቃና ታላቅ ባለሥልጣን የሆነው ጲጥፋራ የተባለ ሰው አየውና ገዛው። ዮሴፍ ወደ ጲጥፋራ ቤት ገባ። ቋንቋው የማይገባው፣ ባህሉ የማይታወቅ፣ ዘመድ የሌለው ባዕድ ሀገር። ነገር ግን ዮሴፍ ብቻውን አልነበረም። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ከዮሴፍ ጋር ነበረ። ዮሴፍ በጲጥፋራ ቤት ባሪያ ሆኖ ሳለ የሚያደርገው ነገር ሁሉ ይሳካለት ነበረ። ጲጥፋራ እግዚአብሔር ከዮሴፍ ጋር እንደሆነና በእጁ ያለው ነገር ሁሉ እንደማረለት አየ። ዮሴፍ ታማኝ፣ ትጉህና አስተዋይ ነበረ። በጊዜ ሂደት ጲጥፋራ በዮሴፍ ላይ ሙሉ እምነት አሳደረ። በመጨረሻም የቤቱን አስተዳዳሪ አደረገው። ያለውን ንብረት፣ ሀብትና ጥሪት ሁሉ በዮሴፍ እጅ አሳልፎ ሰጠ። ዮሴፍ የቤቱ እጅግ አስፈላጊ ሰው ሆነ። እግዚአብሔርም ስለ ዮሴፍ ብሎ የጲጥፋራን ቤት ባረከው። ዮሴፍም መልከ መልካም፣ ቁመናውም ያማረ ወጣት ነበረ። የዮሴፍ ውበት ግን ሌላ ፈተና መጣበት። የጲጥፋራ ሚስት ዮሴፍን በዓይነ ሥጋ ተመኘችው። አንድ ቀን ማንም በሌለበት ዮሴፍን ጠርታ ከኔ ጋር ተኛ አለችው። ዮሴፍ ግን ለእግዚአብሔርና ለጌታው ያለው ታማኝነት ጽኑ ነበረ። እምቢ አለ። ጌታዬ ከኔ በቀር በዚህ ቤት ምንም ያስቀረው የለም። አንቺ ግን ሚስቱ ስለሆንሽ አልፈቅድልሽም። ታዲያ እኔ እንዴት ይህን ታላቅ ክፋት አደርጋለሁ? በእግዚአብሔርስ ፊት እንዴት ኃጢአት እሰራለሁ? አላት። እርሷ ግን በየቀኑ ተወተውተው ነበረ። አንድ ቀን ዮሴፍ ስራውን ለመስራት ወደ ቤት ሲገባ እርሷ ልብሱን ይዛ ከኔ ጋር ተኛ እያለች ጎተተችው። ዮሴፍ ግን ልብሱን በእርሷ እጅ ትቶላት ወደ ውጭ ሸሸ። በዚህ ጊዜ ሴቲቱ በጣም ተቆጣች። የቤቱን ሰዎች ጠርታ ዋሸች። ይህ ዕብራዊ ባሪያ ሊያፌዝብኝ መጣ፣ ልብሱን ጥሎልኝ ሸሸ አለች። ባሏ ጲጥፋራ ወደ ቤት ሲመለስም ያንኑ የሐሰት ታሪክ ነገረችው። ጲጥፋራ የሚስቱን ንግግር በሰማ ጊዜ ቁጣው ነደደ። በታማኙ ዮሴፍ ላይ ጨከነበት። ዮሴፍን አስይዞ የንጉሥ እስረኞች ወደሚታሰሩበት ወደ ወህኒ ቤት አስጣለው። ዮሴፍ በሐሰት ተከሶ ያለ ጥፋቱ ከክብር ወደ ውርደት፣ ከባለሥልጣንነት ወደ እስረኝነት ወረደ። የብረት ሰንሰለቶች እግሮቹን አሰሩት። ነገር ግን በዚያው በጨለማ እስር ቤት ውስጥ እንኳን ሳይቀር መጽሐፍ ቅዱስ የሚለን አስደናቂ ነገር አለ። እግዚአብሔር ግን ከዮሴፍ ጋር ነበረ። በእስር ቤት ውስጥ ምን ይገጥመው ይሆን? ያ የንጉሡ የዘበኞች አለቃ ጲጥፋራስ መጨረሻው ምን ይሆን? ከሁሉ በላይ ደግሞ እግዚአብሔር በዚያ በጨለማው እስር ቤት ውስጥ ለዮሴፍ ምን እያዘጋጀለት ይሆን? ለእነዚህ አስደናቂ ጥያቄዎች መልስ የሚሆነውን ክፍል 3 የህልም ፈቺው ዮሴፍና የፈርዖን ህልም በሚቀጥለው ቪዲዮ ይዘንላችሁ እንመጣለን። ይህ ቪዲዮ ጠቃሚ ትምህርት እንደሰጣችሁ ተስፋ እናደርጋለን። ቪዲዮውን ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ድጋፋችሁን ግለጹ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰቦቻችን አባል ይሁኑ። በቀጣዩ ክፍል እስክንገናኝ ሰላም ቆዩልን።